ሳሚ ዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የመጣው ቪዲዮ ጉግል ክሮማችን ላይ ፕሌይ ስቶርን አውርደን አልሰራ ላለን ሰዎች በቀላል ሲስተም እንዴት ፕሌይ ስቶርን እንዲሰራልን ወይም መጠቀም እንደምንችል አሳያችኋለሁ። እሱንም በየትኛው አፕ እንደምንጠቀም አሳያችኋለሁ። ወደ ቪዲዮ በመጀመሪያ ፒሲያችን ላይ የሚገኘው ጉግል ክሮም እንሄዳለን። ከዛ ሰርች ባሯ ላይ ብሉስታክስ 5 ብላችሁ ሰርች ታደርጋላችሁ ማለት ጽፋላችሁ። ከዛ እንዲ ሰርች የሚለውን ከነካችሁ በኋላ እዚህ ጋር መጀመሪያ ላይ የሚያመጣላችሁን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ዳውንሎድ የምትላለች እሷን ነክታችሁ ታወርዱታላችሁ። እኔ ግን መጀመሪያ ስላወረድኩት ለእናንተ ለማሳየት እንዴት እንደምትወርዱ ለማሳየት ስለሆነ እናንተ እቺን ዳውንሎድ የምትለዋን ነክታችሁ ካወረዳችሁ በኋላ ወደዚህ ትመጣላችሁ ማለት ነው። ብሉስታክ 5 የሚለውን ራሱ ያመጣላችኋል። ከዛ በኋላ ወደ ውስጥ ትገባላችሁ። ከከፈተልን በኋላ ሰርች ባሯ ላይ ፕሌይ ስቶር ብለን ሰርች እናደርጋለን። ከዛ ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። እናንተ አካውንት ስላልከፈታችሁበት መጀመሪያ ምን ታደርጋላችሁ? ሲግን የሚል ያመጣላችኋል። እሱን ነክታችሁ አካውንታችሁን ትከፍታላችሁ ማለት ነው። ከከፈታችሁ በኋላ ቀጥታ ወደ ውስጥ እንደዚህ ፕሌይ ስቶር ውስጥ ያስገባችኋል። ከዛ የምትፈልጉትን አፕ ሰርች ታደርጉና ለምሳሌ እኔ ፉትቦል ላይቭ ቲቪ የሚል እፈልጋለሁ። ስለዚህ ፉትቦል ላይቭ ቲቪ የሚለውን ተጭኜ እንደዚህ አፖች አምጥቶልኛል። ከዛ አንዱን አፕ ተጭኜ ኢንስታል እለዋለሁ ማለት ነው። ስለዚህ አሁን እያወረደልኝ ነው። ስለዚህ እናንተም ይሄንን ሲስተም በመጠቀም በቀላሉ ፕሌይ ስቶርን መጠቀም ወይም ከፕሌይ ስቶር አፖችን ማውረድ ትችላላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አግዙኝ። አመሰግናለሁ።